አሸናፊና ደመቀ ከጥላ ስር ቁጭ ብለው ስለ ደህንነታቸው ይነጋገራሉ። ስለ ከተማው፣ ስለ ገጠሩ፣ ስለ ሰፈሩ ሴቶች ስላለው ነገር እየተወያዩ ነው። አሸናፊ እናቱ በጣም ስለታመመችበት ደምዬ በጣም ጨንቆኛል፣ እማዬ በጣም ታማለኝ፣ እማዬ ምንም ደህና አይደለችም እያለ ያናግረዋለኝ። ደመቀም አይዞህ እማዬ ጠንካራ ናተኝ ምንም አትልም፣ አንተ ብቻ በርታ በሌላው አለኝ። አሸናፊም ተስፋ ቆርጫለሁ፣ እመይ ደህና አይደለችም፣ እመይ እኮ ለእኔ እናት ብቻ ሳትሆን እንደ አባትም ያሳደገችኝ ምስጢረኛ ጓደኛዬ ነች ይለዋለኝ። ሰላም ሰላም፣ እንዴት ናችሁ? ውድ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ ይብዛልኝ። እንዴት ናችሁልኝ? ሁላችሁንም ሰላማችሁ የበዛ ይሁን። ለኖላዊት ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብነታችሁን እነሆ በሉ። ዛሬ ይዤላችሁት የመጣሁት ተወዳጁ ድራማ የአደይ በክፍል 61 ሲሆን በክፍል 62 ይቀጥላለሁ ማለት ነው። እንዴት ናችሁ? ሁላችሁንም ሰላም ስትጀምሩ ላይክ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጣችሁልኝ። ውድ ሀገሬ ልጆች በድጋሚ ሰላማችሁ ይብዛልኝ። የአደይ ስቃይና ግፍ አሁንም እንደቀጠለ ነው። በተለይ ደግሞ ወደ ገጠሩ ዓለም ወጣ ስንል ከብዙ በጥቂቱ ቢሆንም ይህ ጫና አሁንም ድረስ እንዳለ ያሳያል ድራማው በቃ ትክክለኛ የገጠሩን ህይወት ነው። አንዳንዴ ወጣ ያሉ ሰዎች ከከተማው እና ከገጠሩ በጣም ሰፊ ልዩነት አለ። አንዳንድ ቤተሰብ በጉልበታቸውና እነሱ ያሉት ብቻ በመሆን የሚፈጸም ወይም ያለቻ ጋብቻ አስገድዶ መዳር እንደማለት ነው። ያ ማለት ደግሞ ብዙ ሴቶች የዚህ ጥቃት ሰለባም ይሆናሉ። ለዚህ ምስክር ደግሞ የድሮቶቻችን እንዲሁም ደግሞ ጓደኞቻችን የምናስታውሳቸው ይሆናል። ታዲያ ዛሬ በድጋሚ በዚህ ድራማ ደግሞ ፍልተው አድርገው ሲያሳዩን አሁንም ድረስ እንዳለ የምናምን ብዙዎቻችን አይደለንም። ግን እውነታው ይህ ነገር እስካሁን ድረስ እንዳለ ነው የሚያሳየው። እና ምን ልላችሁ መሰላችሁ፣ እዚህ ላይ አደይ ያለ ፍላጎቷ ስለ ቤተሰቦቿና ስለ እህቷ ብታስብም አባቷ ግን በጉልበቱና በኃይል ተጠቅሞ አደይን ለሚፈልጋት ሰው ለመዳር እየተደራደረ ቢሆንም አደይ ግን እንደማይሆን አስረግጣ ብትነግረውም በተደጋጋሚ ሊሳካላት ባለመቻሉ አሁን ግን ከአባቷ እጅ ወድቃለች። አባቷ እውነት ጨክኖ ይሰጣት ይሆን? እንደሰማነው ከሆነ በስተመጨረሻም ጌታው ልጅቷ እንደተያዘችና አደይ እንደተያዘችና ጌታውም ወስዶ ከቤቱ ቀጥታ እንደሚወስዳት ብሏል። አባትየው መልካም ፈቃዷን ጠይቋል። ልጅቷ ደግሞ በፍጹም አደይ ማለት ነው እንደማይሆን አስረግጣ ብትነግረውም አባቷ ግን አሻፍሬ ብሏለኝ። ይህ ማለት ግን አባትና ልጅ የማይደማመጡበት፣ አባት ብቻ ደግሞ በተለይ ጫን ያደርጋል፣ እናቶች የማይሰሙበት፣ ልጆች ደግሞ የማይደመጡበትና ሀሳባቸውን የሚያጋራቸው በፍጹም ማንም የለም። አባትየው ካለ አለ ስለሆነ ማለት ነው። እናቲቱ እንኳን የሁሉ ነገር እየተደረገ እያየሽ ከአቅሟ በላይ ስለሆነ ዝም ብላለች። ግን ወደ ክስ መሄድ ነበረባት ወይም ደግሞ በሀገር ሽማግሌዎች ማሳዝ ነበረባት። ቢሆንም ግን ደግሞ ከዚህ ሁሉ ደግሞ የገጠር ሰው ትንሽ እውቀቱ ጠጠር ያለ ስለሆነ ከባድ ነገር ነው። እኝክ ካለ አይመለስም። የተሸናፊነት ስሜትም ስለሚሰማቸው ነው። ታዲያ አቹ ስለ እናቱ እያወራራ ስለደመቀና ስለ ህይወቱም ይነጋገራሉ። አቹ በጣም እናቱ እንደሚወድና ቀዩ እንደሚወድ፣ እኛ እያለን ግን ብዙ ሴቶች በጥቃት ላይ እየወደቁ እንደሆነ ወንድሞቻችን ናቸው ካሉን እህቶቻችን እንዴት በማንም ሰው ጥቃት ይደርስባቸዋል? እኛ እያለን ደመቀ እነዚህ ነገር በጣም ከባድ ነው። ስለዚህ የስፍራሽ ነገር ሳይደርስባት የአደይን ህይወትን ጠብቅላት ይለዋለኝ። አንዳንድ ነገር እየጠየቀው እያለም እንትናዬ እያለ በሚጠይቅበት ሰዓትም ስፍራሽ የተባለች የሰፈራቸው ልጅም ያለ አቻ ጋብቻ አግብታ እየተሰቃየችና ለማይሆን ሰው በገንዘብና በመሬት ቀይረው እንድዳሩለትም ይነግረዋለኝ። እንዴ ሳኮ በጣም ትንሽዬ ልጅ ነች፣ ጫኜ ደግሞ በጣም ትልቅ ሰው ነው፣ ለምን እንደዚህ ሆነ እያለ እናት አባቶቿ ናቸው አሳልፈው የሰጧት ይለዋለኝ። እንዲህም እያወሩ እያለ ስለ አደይ አንድ ነገር ያቅዳሉ። አደይን ሂደው አባቱየው እንዳይሰማ ደመቀ
ከታወቀ እሱን ያስመለጣት ካለ በጣም እንጠላለን። ስለዚህ እኔ ሳልታወቅ መምጣቴ እንኳን ሳያውቁ አደይን ዛሬ ማታ እናስጥላታለን እያሉ ይሄዳሉ። በሌላ በኩል እንግዲህ በክፍል 61 እንዳየ ነው ዴቭ ጫኜ አናቱ እንደመተውና ራሱን ስቶ ሲወድቅ እጁና እግሩን አስሮ ወደ አደይ ወዳለችበትም ያስገባዋል። ታዲያ በዚህ ዴቭ በሚገባበት ሰዓት አለልኝ አደይን እንቧ ከሮ እያንጨረጨረ የፍላጎቱን ሊያሳካ አስቦ ነበር። ቢሆንም ግን አልተሳካለትም። የምናምነው አምላክ ጥሎ እንደማይጥለን ለአደይ ደግሞ ዴቭን ጣለላትኝ። ቢሆንም ተስፋ ትንሽዬ ቢሆንም አላት። ከሱ ፊት ምንም እንደማያረጓት ታስባለች። አደይ ብትለምን ብትማጽነው በእናቱም በእህቱም ብታስለምነው በፍጹም ብሎ አለልኝ ፍላጎቱን ሊያሳካ ነበር፣ ግን ሳይሳካለት ቀረም። ዴቭም እንግዲህ አደይን መስሎ ተጠርንፎ ጫኝ ወደ ውስጥ ያስገባዋለኝ። እንዴት መጣ ብትለውም በቃ አንቺን ለማዳና አንቺን ለማንጥዬ እያለ አብረው ቁጭ ብለው ስላሳለፉት ነገርና ስለተፈጠረው ነገር እያወሩ እያለ በስተመጨረሻ ጫኝና አለልኝ በጣም ተበሳጭተው ስለነበረ ዴቭን በጣም ይቀጠቅጡታለኝ። ዴቭም እንዳትነኳት ጫፏን እያለ ቢፎክርም እጅና እግር ከተያዘ ምላስ ብቻ ምን ያደርጉታል ታዲያ። በዛ መካከልም አቶ ከፍያሌው የአደይ አባት ወደ አደይ ወደ ታሰሩበት ይገባል። ምን እያረጋችሁ ነው ሲላቸው ይኸው የአደይ ከንፈር ወዳች መጣ እኮ ይህን ይዛ ነው ለካ ሻፍረኛለች እያሉ አለልኝና ጫኝም ያቃጥሩ ጀመር። ከፍያለውም በቃ ተውት ምንም እንዳታረጉ ብሎ ቁጭልና አባዬ እሱ ምንም ነገር የሚያውቅ የለም እባክህን ይህንን አስወጣልኝ አስፈታውና አድነው ትላለች። አደይም አንድ መልስ እንዳትመልሽ አንተስ ማነህ እያለ ዴቭንም ያናዘዘው ጀመር። የአደይ አባት ለምንድን ነው ግን እንደዚህ ሴት ልጅ ማሰቃየት ተገቢ ነው? ይህ እኮ በህግ የሚያስቀጣ ነገር ነው ይለዋለኝ ዴቭም። ከዛም የአደይ አባትም አንተ ደግሞ የትኛው ጠበቃ ነህ? በገንዛ ልጅ የምን ባረጋት ምን አገባህ ማነህ ይለዋለኝ። የሚመልሰው ሲያጣም ጥሩ አይደለም ይሄ ነገር ከጀርቤ ብዙ ሰዎች አሉ፣ የህግ አካላት ቅጣቱን በፍጹም አትችለውም ቢለውም አጅሬ ወንዱ ማን ሊሰማው በሉ እሰሩት እና ጠብቁ ብሎ ለዳኝና ለአለልኝ ጥሏቸው ይሄዳልኝ። በስተመጨረሻም ጫኝና አለልኝ ዴቭን በጣም አይቀጡ ቅጣት ይቀጠቅጡታልኝ። አደይም እየጮች ነው ባካችሁ አትንኩት፣ እሱ ምንም ነገር የሚያውቀው ነገር የለም፣ ከፈለጋችሁ እኔን ጨርሱኝ ትላቸዋለች። ታዲያ ገጠር ሰው መች ይሰማለኝ? ሀሳቡ ሳይሆን ከልቡ ካልሆነ ከባድ ነው ብቻና ይህ እንዳለ ሆኖ ዴቭንም ይታሰራልኝ። አብረው እንግዲህ ይላቀሳሉ ማለት ነው። አይዞሽ ምንም እንዳትሆኝም ቢላትም ለራሱ እጅና ጉርስተት ምን ማድረግ ይችላል። በሌላ በኩል ሊዱም ደግሞ ወንድሜን ካላየው እናቲቱም እየዬ ልጄ ወየት ቀረች እያለች የተወሰነ ቢሆንም ተረጋግታለች። ምክንያቱም ዴቭ አብራት እስካለ ድረስ ምንም አያረጓቸውም ብለው ስላሰቡ ቢያንስ ጥቃቱ አይደርስባትም ብላ ለመረጋጋት ብትሞክርም ሊዱ ደግሞ ወንድሜ እንዴት በሷ ምክንያት እዚህ ችግር ይገባል ብላ በጣም ቤቱን ተበጠብጠዋለች። ብርሃን ብጮህባትም እነ ኪንጎ ቢጮህባትም ልትሰማ አልቻለችም። ምክንያቱም አንደኛ ሰው የገጠር ልጅ አይደለችም፣ ስለ ገጠር ሰው ምንም አታውቅም፣ ችግርን እንኳን አታውቅም። እሷ ከዘፈን ከዳንስ በስተቀር ምን ታውቃለች? ወርዶባት ነው፣ ለሷም አይፈረድባትም። ወደ ከተማው ስንመጣም የባርኮቴ እናት እንግዲህ አሁንም ስለ አደይ በጣም እየተጨነቀች ነው ያለችው። በስተመጨረሻም ፍቅርን ብታዋራትም እንግዲህ አደይ ልትዳር ነው አየሽ እናቷ ናት ክፉ እያለች ሀሜቷን ስትቀጥል አደይ ናት ክፉ ወይስ እናቷ ናት ለማትፈልገው ሰው ስለምትድራት ብላ ሀሳቧን ትቀይራለች። ከዛም የባርኮቴ እናትም አይ እናቷማ ለአደይ ጠበቃ ናትኝ እናቷ አይደለችም ክፉ አባትየው ነው ብትላትም ፍቅር በልቧ እሰይ ምነው ዘው በቀረች እያለች አንድ ጥያቄ እናቷን ትጠይቃታለች። ፍቅርም እማዬ እቆይ እኔስ አባቴ ባል ቢያመጣልኝ ምን ትያለሽ ስትላት እናቲቱ በድንጋጤ ምን አይነት ጥያቄ ናች? አንቺ ገና ህፃን ልጅ ነሽ፣ ገና እኮ ተማሪ ነሽ ብላ ትቆጣታለች።
ቢሆን ነው ያልኩሽ፣ ቢሆን የሚባል ነገር የለም ገባሽ ብላ ኮስተር ትልና ጥላት ትሄዳለች። ከዛም ፍቅር ሆዬ ምን በትል ጥሩ መሰላችሁ? አይ እማዬ ቁሜ እንድቀርልሽ ነው ፍላጎትሽ፣ ዴቭን አግብቼ ሰርፕራይዝ ነው ማድረግሽ ብላ ለራሷ የህልም ቅዠት ታቃዥና ብድግ ትላለች። ደግሞ እኮ በደስታና አነሳሷ እየገርማችኋል ማለት ነው። ሴት ልጅ አፍቅራ ጭራሽ የማይወዳትን ወንድ ደግሞ ፍንጭ ቢሰጣት እኮ የሆነ ነገር ብታረግ ትቀውጠዋለች። ምን ነው አደይ እዛው እንደቀረሽ ጥንቅር ብለሽ በቀረሽ ብላ ለራሷ ትዝትና ብድግ ብላ ወደ ክላሷ ትሄዳለች። አሁንም የባርኮቴ እናት በጣም ስለ አደይ እያሰበች ነው። ከዛም ለሊልዬ ደውላ እንዲሁ የሄዱት ሁሉ ቀሩ እኮ ጨነቀኝ፣ አደይ ታሪኳን ከጅምሯን ከነገረች ወዲህ ልክ እንደ ልጅ እንደ ፍቅር ነው ማያተኝ፣ አድሯንም አደራ የተባለችውን አድሯን ወጥታለች። እንዲሁም ምን አርገዋትን የዝን ያክል የጨከነችው። ሊዱም ዴብም እኮ የሄዱት ጭራሽ አልደወሉም ብላ ለሊሊ ትነግራታለች። ሊሊም ምንም አይሆንም አይዞሽ፣ እኔም በጣም ተጨንቄያለሁ፣ አሁንማ እኮ እንዴት ማግኘት እንዳለብኝ ራሱ ግራ ገባኝ ትላታለች። ግን እንዲሁ ምን አርገዋት ይሆን እንዲሁ እዚህ ቤት ምርር ብላ የወጣችበት? የምታውቂው ነገር አለች ሊልዬ ብላ የባርኮቴ እናት ትጠይቃታለች። አዎ ሁሉንም ነገር አውቃለሁ። አደይ እኮ ያልቻለችው ጉድ የለም፣ በቁም አሰቃይተዋታለኝ። ፍቅርና ሊዱ በጣም አሰቃይተዋታል እያለች ትነግራታለች። ምን አድርገው ሲላት እሷን ቁም ስቅሏና የወጧት። እኔ ራሱ በተደጋጋሚ ውጭ ብዬ ነግሬያት ነበረ፣ ቢሆንም ግን አልሰማችኝም። አደራ አለብኝ፣ አደራ ልወጣ እያለች በጣም እኮ ተሰቃይታለች እያለች ለእናቷ ለባርኮቴ እናት ትነግራታለች። በስተመጨረሻም ፍቅር ትመጣና አንቺው ሊሊ ምን አግብተሽ ነው እንዲህ ዝም ብለሽ የምታቃጥሪው ትላታለች። በስተመጨረሻም አደይን ያደረጋችሁትን ሁሉ ነገር ለእናትሽ እየነገርኳት ነው ትላታለች። አንቺ ውሻ ምን አግብቶሽ ነው ብላ ፍጥጥ ስትል እናቲቱ አንድ ይዛበጥ ትማታታለች። አንቺ እንዴት ነው አፍሽን የምትከፍችው? ስራሽ ነውርሽ አይታወቅሽም አደል ትላታለች። እማዬ እኔም በጥፊ ለማንም ወረኛ ብለሽ ትላታለች። ገና ጥፊውን የታየሽ ስራሽ አልታየሽም አደል እንዳልደግመሽ ስትላት ስታስጠነቅቃት፣ እንዲያውም ከአባቴ ጋር እሄድልሻለሁ አንቺ ማትፈልጊኝ ከሆነ ትላታለች። ጥርግ አባቴ አባቴ አትበይ፣ እኔ ያሳድጌሽ አባቴ የምትው ቤት አባሽ የሚያቅሽና ነው ብላ እናቲቱ በጣም ትናድዳለች። ከዛም ሊልዬ እኔ ቆንጆ የኛ ጽናኝ ትሁት ናትና ብድግ ብላ እማዬ አትከፊ አይዞሽ ብላ እንደ ማጽናናት ትሞክራለች። በስተመጨረሻም አለልኝና ጫኝን አደይን ይዘዋት ወደ ባለጌተው ይዘዋት ቤቱን ከታሰረችበት ያመልጣሉ። ዴብም እያለቀሰ እንዳትነቋት እያለ ቢጮህም ማንም የሰማው ስለሌለ በስተመጨረሻ አቹና ኪንጎ ሂደው ዴብን ይፈቱታለኝ። ከዛም ደመቅም አለልኝን ተከትሎ ወዳል የሚወስዷት ቦታ እየሄደ ነው። ከዛ ሶስቱም ወንዶች ተከትለው ደመቅ ጋር ይሄዳሉ ማለት ነው። አደይ ከባለጌታው ከሙሽራነት ያድኗት ይሆን ወይስ ደግሞ ታገባ ይሆን የሚለውን በቀጣይ ክፍል ይዤላችሁ እመጣለሁ ማለት ነው። ይህን ይመስላል ድራማው። እንደው ደስ እንዳላችሁ ተስፋ አደርጋለሁ። እንግዲህ ላይኩን ነካ አርጉተኝ፣ ሰብስክራይቡንም ገጨት አርጉተኝ። ሰው ያለ ሰው ከንቱ ነውና ሰው እንሆን። በያላችሁበት ሰላማችሁ ይብዛልኝ። ስቶፕ የሴቶች ስቃይ፣ ስቶፕ። በቃ ሴት ልጅ በዚህ ልክ መሰቃየት የለባትም። ተምራ ትልቅ ደረጃ መድረስ እየቻለች በአንዳንድ ቤተሰብ ባልተማሩ በዚህ ልክ መጨቆር ማለት በጣም ከባድ ነው። ክብር ለሴቶች። ሴቶች ራሳችሁን ጠብቁ። ሴት ልጅ ሀገር ነች እንጂ የማንም መፍንጫ አይደለችም እና ራሳችን እንጠብቅ፣ እናስከብር። ፈጣሪ ጠብቀን። እወዳችኋለሁ። ቻው ቻው።